የልደትዬ ወዳጆች ገባ ገባ ብሉ። ንፍሮ ቀቃይ፣ ፈንዲሻ በታኝ፣ ቄጤማ ጎዝጓዥ፣ አሪቲና ጤና አዳም ነስናሽ፣ ባላዶ ከብሬ፣ ባለጀበና፣ ባለውቃቢ፣ ባለጨሌ፣ ባለባዕድ አምልኮ አንድ ላይ የተሰባሰበበት በዓል ነው። ስለዚህ መሰበር ያለበት ነገር ስለሆነ ይሄ የልደታን ኮተት እንሰባብርና ሰዎች ወደ ክርስቶስ እንዲያዩ እናደርጋለን ማለት ነው። ዘንዶ ስለምን በድንግል ማርያም ልደት ቀን እንደዚህ ይበሳጫል? ኦርቶዶክሳውያን ያላችሁ እግዚአብሔር ይመስገን በጣም ደህና ነኝ። ይሄ መናፍቅ ሰው ያለው ሰምታችኋል። እኛ ደግሞ በሰፊው እንሄድበታለን። በነገራችን ላይ ከሁሉ ነገር አስቀድሞ ለዚህ ቀን ለዚህ ጊዜ ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም ለእመ አምላክ ለእመ ምሕረት ለልደታችን መሰረት ለሆነችን ለእመቤታችን ለቅድስት ድንግል ማርያም በዓል ልደት በሰላምና በጤና አደረሳችሁ። ሁላችሁም ኮሜንት ላይ እየገባችሁ የልደትሽ ቀን ልደታችን እያላችሁ ጽፉልኛላችሁ ማለት ነው። እንደሚታወቀው በድንግል ማርያም መወለድ የሚበሳጨው ሰይጣን ዲያብሎስ ብቻና ብቻ ነው። የሰው ልጅ እንደዚህ ሊበሳጭ አይችልም። ምክንያቱም ነቢያት ደስታቸው ነው። ለምን ከተባለ ትንቢት የተናገሩለትን ክርስቶስ ኢየሱስን የምትወልደውን እመቤታችን ቅድስት ድንግል ማርያም ስለተወለደች ደስ ይላቸዋል። መላእክትን ደስታቸው ነው። ምክንያቱም ከሰው ጋር ወርደው ያመሰገኑት ከድንግል ማርያም የተወለደውን ክርስቶስ ኢየሱስን ስላዩ ወይም ደግሞ ስላገኙ ነው። እንዲሁም ሰብአ ሰገልም ደስታቸው ነው። ለምን ከተባለ ለድንግል ማርያም ሄደው ልጇን አግኝታ ከልጇ ጋር አግኝተዋት ሰግደውለታልና ለልጇ። ሐዋርያትም ደስታቸው ነው። ለምን ከተባለ የኛ የልደታችን መሰረት የጣለበት በእመቤታችን በቅድስት ድንግል ማርያም ልደት ላይ ነው። በነገራችን ላይ ለኢየሱስ ክርስቶስ መወለድ እንኳን ድንግል ማርያም ቀድማ መወለድ ነበረባት። እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች የተባለላት እመቤታችን ቅድስት ድንግል ማርያም ናት። ስለዚህ የሷ ልደት ሲነሳ የምትበሳጭ ከሆነ የሰው ልጅ ውድቀት የሚመቸው ወይም ደግሞ ቀድሞ አዳምን ያሳሳተው ዲያብሎስ ሰይጣን እሱ አንተን እየጋለበ የዲያብሎስ ፈረስ የሰይጣን የአጋንንቱ ጭፍራ ነህ አንተ ማለት ነው። ትዝታውና መሰሎቹ እነኚህ ሰዎች ናችሁ ማለት ነው እንጂ የሰው ልጅ ማን እንደዚህ ሊከፋው አይገባም። አንተ ልደት ድል ባለ ድግስ እየደገስክ እያከበርክ የልጆችን ልደት እያከበርክ የባለቤትን የሚስትን ሁሉንም እያከበርክ ነገር ግን የድንግል ማርያም ልደት ሲነሳ የምትበሳጭ ከሆነ ሰይጣን ዲያብሎስ ባንተ ላይ ጨፍሮብሃል ማለት ነው። እንደሚታወቀው አንዳንድ አካባቢ ላይ የሚደረጉ አንዳንድ ወጣ ያሉ ወይም ደግሞ ኦርቶዶክሳዊ የሆኑ ድርጊቶች አሉ። እነሱ ነገሮችን አምጥቶ እዚህ ጋራ ኮምፕሊትሊ ለኦርቶዶክስ ሰጥቶ መናገር ራሱ አግባብነት የሌለው አጋንንታዊ የሆነ አነጋገር ነው ማለት ነው። ለምን ከተባለ እንደው እየተናገረ የመሰለኝ ስለ ኢሬቻ በዓል እየተናገረ መስሎኝ ነበር። ለካ የሚናገረው ስለ ግንቦት ልደታ ነው ጭራሽ ማለት ነው። እኛ ግንቦት ልደታን ስናከብረው ፍጹም ኦርቶዶክሳዊ በሆነ ስርዓት ብቻና ብቻ ነው። ቤተክርስቲያን ተገኝተን የቻለ ማለቱን አድሮ አመስግኖ እግዚአብሔርን ያከብራል። ያልቻለ ደግሞ ጠዋት ሄዶ ንግሱን ተካፍሎ ይመጣል። ይሄ ስርዓት ነው የሚከናወነው። ከዛው ውጭ ንፍሮ የምንቀቀለው ለምን ነው ከተባለ እመቤታችን ቅድስት ድንግል ማርያም ከቤት ርቃ ወይም ደግሞ በሊባኖስ ተራራ ላይ ስለተወለደች ማለት ነው። በዓለም እኮ የሚያከብረው እኛ እኮ በንጉሱ ስርዓት እንኳን እኮ የእመቤታችን ቅድስት ድንግል ማርያም ልደት እኮ ብሔራዊ በዓል ሆኖ እንደገና እንደ ፋሲካ ይከበር የነበረ በዓል ነው። ዓለም ላይ ይከበራል። የክርስቶስ ልደት ይከበራል። የእመቤታችን የቅድስት ድንግል ማርያም ልደት ይከበራል። የመጥምቀ መለኮት የቅዱስ ዮሐንስ ልደት በዓለም ላይ ይከበራል። እነኚህ ሶስቱ ልደታችን መሰረት ወይም ደግሞ ምክንያት ስለሆኑ ሶስቱ ልደታት በዓለም አቀፍ ደረጃ ይከበራሉ። ስለዚህ ኢትዮጵያ ውስጥ ብቻ ሲመጣ አጋንንታዊ የሚሆንበት ምክንያት የለም ማለት ነው። ስለዚህ እነዚህ የሚንጨረጭሩ ሰዎች ሰይጣን ዲያብሎስ ስለሚጋልባቸው ነው ማለት ነው። በነገራችን ላይ ዘመናዊ ጥንቁልና ያለው ፕሮቴስታንት ቸርች አዳራሽ ውስጥ እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አይደለም። ጥንቆላው ያለው መተቱ ያለው ድግምቱ ያለው አሁን ላይ እንዳለ ሄዶ በናይጄሪያ ጠንቋዮች እየተቀበሉ የሚመጡት የትዝታውና የመሰሎቹ ጓደኞቹ ፓስተሮችና ነቢያት የሚሉ ነቢያት በሌለበት ዘመን ሐዋርያት የሚሉ ሐዋርያት በሌለበት ዘመን እነሱ የጥንቁልና መንፈስ የሚሰሩት እነርሱ እንጂ ኦርቶዶክስ ቤተክርስቲያን አይደለችም። አንዳንድ ሰዎች በግላቸው የፈለጋቸው ሊያደርጉ ይችላሉ። ቤተክርስቲያኗን ግን አይወክሉም። ይሄ ሊታወቅ ይገባል። ከዛ ውጭ ግን እናንተ አዳርሱት ግን የሚሰሩት እነማን ናቸው ከተባለ ፓስተሮች ናቸው። ይሄን የጥንቁልና ስራ የሚሰሩት ማለት ነው። ይሄ ሆኖ እያለ የሚየላ አባያት የምትለጥበት ምክንያት ምንም ነገር ሊገባኝ አይችልም። ለኛ አይመለከተንም። እኛ ኦርቶዶክሳውያን ፍጹም ኦርቶዶክሳዊ በሆነ ስነ ስርዓት በዓላችንን አክብረን ወደ ቤታችን ገብተናል። የግድ መጽሐፍ ቅዱስ ላይ ካልተጻፈ እኔ አልቀበልም የምትል ከሆነ የኢየሱስ ክርስቶስ ልደትን መቼ እንደሆነ በምን አውቀህ ነው የምታከብረው? ትንሣኤውን በምን አውቀህ ነው የምታከብረው? ጥምቀቱን በምን አውቀህ ነው የምታከብረው? ኢቭን ስቅለቱን እንኳን በምን ነው የምታውቀው? ሁሉ ነገር መጽሐፍ ቅዱስ ላይ አልተጻፈም። ስለ ድንግል ማርያም ትንቢት በሰፊው ተጽፏል። ኢሳይያስ 11:1 ላይ ከእሴይ ስር ትወጣለች ብሏል። እንዲሁም ኢሳይያስ 1:19 ላይ ተናግሯል። የነቢያት ሁሉ የትንቢታቸው ሁሉ ፍጻሜ ያገኘው በድንግል ማርያም መወለድ ነው። አንተ ኤችአይቪ ኤድስ ኑሮብህ ልጆችህን ያለ ኤችአይቪ ኤድስ ነፃ ሆነው እንዲወለዱ ማድረግ ከቻልክ እመቤታችን ቅድስት ድንግል ማርያም ከውርስ ኃጢአት ነፃ ሆና ተወልዳለች ብለን ስንናገር የማታምንበት ምክንያት ምንም ነው የማይገባኝ። እስመ አልቦ ነገር ዘይሳኖ ለእግዚአብሔር የሚሳነው ነገር የለም።
ስለዚህ የእመቤታችን የቅድስት ድንግል ማርያም ልደታችን አድርገን እናከብራለን። ኦርቶዶክሳውያን በድጋሚ እንኳን ደረሳችሁ። ለዓመቱ በሰላምና በጤና ያደርሰን። እንደተለመደው አካውንቱን ፎሎ፣ ቪዲዮውን ደግሞ እጅጋ ያደረጋችሁ ሰላም እግዚአብሔር ከሁላችን ጋር። በሌላ ተመልሳለሁ። ሰላም ቆዩ።